አሜሪካን ላይ በመሄድን ብላድርዝ አጥበን አንድ ሰዓት ዘብዝፈነው እንቆያለን። ከዛ ውሃውን አጥለን ቀይ ሽንኩርት፣ ቲማቲም፣ በቅዶንስና ናዕናዕ፣ ሎሚን፣ ሳልሳ እና መረቅ ማጂ ሁለት ነው የተጠቀምኩት። እሱ ከውሃ በፈላ ውሃ አድርጌ በጥብጬዋለሁ። ከዛ ኦሊቭ ኦይል ያው አንድ ኩብ የሚሆን ነው የተጠቀምኩት ኦሊቭ ኦይል። በዛ ሲል ነው አሪፍ የሚሆነው ማለት ነው። ከዛ ሰባት ቅመም ይባላል ከሱ ትንሽ ነው ያደረኩት። ከዛ ከዝባራ ናሽፋ አንድ ማንኪያ፣ ብላክ ፔፐር ትንሽ አደርጋለሁ። ከዛ ደግሞ ይሄ ጅብስ ሩማን አደርጋለሁ። 3 ትላልቅ ማንኪያዎችን ያደረኩት። ከዛ ሁሉም አንድ ላይ አማስለዋለሁ። አንድ ላይ እንደዚህ ካደረኩኝ በኋላ ጠቀልለዋለሁ እንደምታዩት ማለት ነው። ይሄ ሩዝ የሆነ ጁስ ነገር ነው። በጣም ነው ደስ የሚለው። ናሽፍ ከሆነ ብዙ አይጣፍጥም። ደረቅ ከሆነ ማለት ነው ሶስ የበዛበት ሲሆን ቆንጆ የሚሆነው። ከዛ ምሰራበት ድስት ላይ አድርጌ የተፈጨ ቲማቲም ከ2 ኩባያ ውሃ አድርጌ ፈጭቼው ትንሽ ጨው አድርጌበት ነበር። ከዛ እሱን አድርጌ ከድኜ በሰሃን ለአንድ ሰዓት ያህል በኤሌክትሪክ ድስት ማለት ነው ከድኛ ቆይቼዋለሁ። ከዛ በስሎ እንደዚህ ወጥቶልኛል ማለት ነው። እንደምታዩት እንዴት ደስ እንደሚል። ከዛ ከሶሱ እንደዚህ እያደረጋችሁ ስትበሉት ደግሞ በጣም ነው የሚጣፍጠው። ጁሲ ነው። አሁን ደግሞ ጾም ስለሆነ ያው ተመራጭ ምግብ ነው። ብዙ ሰው ከባድ ይመስለዋል ይሄንን